ውድ አድማጭ ተመልካቾች በዛሬው ዝግጅት ኢራን አዳዲስ ሚሳኤሎችን ማውጣቷና የኢራቅ ጥቃትን እንመለከታለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችን ቆዩ። ኢራን አዳዲስ ሚሳኤሎችን አወጣች። ዶናልድ ትራምፕ ድል አድርገናል ብሎ በሚፎክርበት በዚህ ወቅት ከወደ ኢራን በኩል የሚታዩ ድርጊቶች ግን ተቃራኒውን ነው እያሳዩ ያለው። ኢራን ያላት ኒው ጄኔሬሽን ሚሳኤል ገና ያልተነካ መሆኑና ለወደፊትም ረጅም ጊዜ ጦርነት ስትራቴጂካዊ በሆነ መልኩ እየተጠቀመች መሆኑን አሳይታለች። ቴህራን እስካሁን የተጠቀመቻቸው ሚሳኤሎች የድሮ ሚሳኤሎች ማለት ከ2012 እስከ 2014 የተሰሩ መሆናቸው ታውቋል። ዋናዎቹ ሚሳኤሎቿ ግን በቦታቸው ነው ያሉት። ጦርነቱ እየተባባሰ እስከሚመጣ እየጠበቁ ነው። አሮጌ የተባሉት ሚሳኤሎች አሮጌ ይባሉ እንጂ ኢላማ ከመምታት አንጻር አውዳሚነታቸው የአሜሪካ አየር መከላከያ ጥሰው ከማለፍ አንጻር ውጤታማ መሆናቸው በባለፈው ሳምንት ታይተዋል ይላሉ ተንታኞች። አዲሶቹ ምን አይነት ሊሆኑ እንደሚችሉ አሮጌዎቹ በማየት መረዳት ይቻላል። የተወሰኑት ለፕሮባ ያህል ታይቷልና ይላሉ ተንታኞች። አይአርጂሲ በበኩሉ የአሜሪካ ጥቃት መልኩን እየቀየረና እየተለወጠ ሲመጣ የኢራን ጥቃትም በዛው ልክ እየተቀየረ ይመጣል ሲል አስጠንቅቀዋል። ይህ ግምገማ የመጣው ዶናልድ ትራምፕ ትሩዝ በተባለው ሶሻል ሚዲያው ላይ ባጋራው ፖስት ኢራን ቶሎ እጅ እንድትሰጥ ጸጥ ለጥ ብላ እንድትገዛና እየተሸነፈች መሆኑን ከገለጸ በኋላ ነው። ቃል በቃል ሲናገር ገሃነም ውስጥ ከተን በእሳት ያስዋኘናት ኢራን ለመካከለኛው ምስራቅ ጎረቤቶቿ እጅ ሰጥታ ይቅርታ ጠይቃለች። ከዚህ በኋላ አንድ ነገር ወደ እናንተ አልተኩስም ብላ ቃል ገብታለች ብሏል። ቃል የገባችው ወዳ ሳይሆን በአሜሪካና እስራኤል ጥቃት እሽት ተደርጋ ነው ይላል። ሲቀጥልም ከዚህ በኋላ ኢራን የመካከለኛው ምስራቅ ጉልቤ የምትሆንበት ወቅት አብቅቷል፣ ከስራለች። ለቀጣይ ጊዜያትም እንደዚሁ ደቃ ትኖራለች። ወይ እጅ ትሰጣለች፣ ካልሆነ ትበታተናለች ብለዋል። የኢራን ፕሬዚዳንት ፔዜሽኪያን በሰጠው ምላሽ ጎረቤት ሀገራት በመሬታችሁ የመጣ ኃይል ካላጠቃን በቀር አናጠቃችሁ ካለ በኋላ ትራምፕ እጅ ስጡ ላልከው ምኞትን ይዘ መቃብር ትወርዳለህ ብሎታል። በሌላ በኩል አብርሃም ሊንከን የተባለው የአሜሪካ ጦር መርከብ መምታቷን ኢራን ገልጻለች። አውሮፕላን ተሸካሚ የጦር መርከብ የተመታው ከባህር ጠረፍ ወደ ባህር በሚወነጸፉ ጸረ መርከብ ሚሳይሎች ነው። ማርች 6 ላይ ነው የተመታው። መርከቡ ወደ ኢራን ባህር ክልል ሲጠጋ ነው የተመታው። ከኢራን የባህር ድንበር 340 ኪሎ ሜትር ርቀት ላይ ነበር። በኋላ ድሮኖች ሚሳይሎች ከባድ ጉዳት ካደረሰበት በኋላ ከኢራን የባህር ጠረፍ 1000 ኪሎ ሜትር ለመራቅ ተገደዋል ተብሏል። በደርዘን የሚቆጠሩ የጦር አውሮፕላኖች የሚሸከመውና በሺህ የሚቆጠሩ ሰራተኞች ያሉት ይህ የጦር መርከብ የኢራን ጦርነት ሊጀመር ሳምንታት ሲቀሩት ነበር ወደ ገልፍ ቀጠና ያመራው። አሁን ጆርጅ ደብሊው ቡሽ የተባለ ሶስተኛ ግዙፍ የጦር መርከብ ወደ ቀጠናው እያመራ መሆኑ አሜሪካ ገልጻለች። ትልቁ የኢራን ሚሳኤል እስራኤል ደረሰ። ኢራን እስካሁን ከተኮሰቻቸው ሚሳኤሎች ግዙፉ ሚሳኤል ወደ እስራኤል ተኩሳለች። ሆራም ሻህር 4 ሚሳኤል 20 ኩንታል ቦምብ ተሸክሞ እስከ 3000 ኪሎ ሜትር ድረስ ይመታል። እስራኤል ኢራን ክላስተር ቦምቦችን እየተጠቀመች ነው ስትል ከሳለች። ክላስተር ቦምብ ማለት ምን ማለት ነው? ብዙ ቦምቦችን በውስጡ የያዘ ትልቅ ቦምብ ነው። እስከ 454 ኪሎ ግራም ይመዝናል። ሰፊ ቦታ ላይ ይበትናል። ስለዚህ ጉዳቱም በዛው ልክ ሰፊ ቦታ ያካልላል። በትልቁ ቦምብ ውስጥ ያሉት 40% ያህል ቦምቦች ወዲያው አይፈነዱም፣ ቀስ እያሉም ይፈነዱ። ስለሆነም ብዙ ሰው ላይ ስጋት ተደቅኖ ይቆያል። የሰማዩ ጦርነት ተባብሶ ቀጥሏል። ኢራን ወደ እስራኤል ድሮንና ሚሳኤል ታስወነጭፋለች። እስራኤልና አሜሪካም ማምከኛ ያስወነጭፋሉ። ከዛም ኢራንን በአየር በጦር ጀት ይደበድባሉ። አሜሪካ ከፍተኛ የጸረ ሚሳኤል እጥረት እንደገጠማት እየተነገረ ነው። ጦርነቱ በተጀመረ ቀን ብቻ 11 ቢሊዮን ዶላር ወጪ ያወጣቸው አሜሪካ ከዛ ውስጥ 5.9 ቢሊዮን ዶላር ያወጣችው ለሚሳኤል መከላከያ ሚሳኤል ነው። በመሆኑም የአሜሪካ ጸረ ሚሳኤል ክምችት ከመቼውም ጊዜ በላይ አደጋ ውስጥ ነው። ፔንታጎን ገና ካሁኑ ለአሜሪካ ኮንግረስ ለመሳሪያ መተኪያ ተጨማሪ በጀት ተጠይቋል። ፕሬዚዳንት ትራምፕ የአሜሪካ ወታደራዊ በጀት አሁን ካለበት 1 ትሪሊዮን ዶላር በ500 ቢሊዮን ዶላር ከፍ ብሎ በየዓመቱ 1.5 ትሪሊዮን ዶላር በጀት እንዲመደብና ተጨማሪ ጦር ጀቶች፣ ሚሳይሎችና ሌሎችን ቁልፍ መሳሪያዎች እንዲሰሩ ጥያቄ ሊያቀርብ ነው ተብሏል። ኢራን ጦርነቱ ከተጀመረ ጀምሮ በሺህ የሚቆጠሩ ድሮኖችና ሚሳይሎችን ወደ ተለያዩ ሀገራት አስወንጭፋለች። ወደ ዩኤኢ ብቻ 189 ሚሳይል ተኩሳለች። የምዕራብ ተንታኞች እንደሚገልጹት የኢራን አተኳኮስ ሆን ተብሎ የሚደረግ ነው። በአንድ ጊዜ ብዛት ያለው ሚሳኤልና ድሮን አተኩስም። በየዕለቱ የተወሰነ ቁጥር ያለው ሚሳኤልና ድሮን ወደ ተለያዩ ሀገራት ለክታ ትተኩሳለች። ዓላማው አሜሪካና እስራኤል እሷ በየቀኑ ለምትተኩሳቸው ድሮኖችና ሚሳኤሎች ጸረ ሚሳኤል ሊተኩሱ በማድረግ በእጃቸው የሚገኘውን የጸረ ሚሳኤል ክምችት ማስጨረስ ነው። በባለፈው የ12 ቀን ጦርነትን በተመሳሳይ ኢራን ያሏትን የተራቀቁ ሚሳኤሎች ወደ ኋላ አስቀርታ መጀመሪያ አሮጌ ሚሳኤሎችን ስትተኩስ ከርማ ጦርነቱ መጨረሻ አካባቢ የተራቀቁ ሚሳኤሎችን መተኮስ መጀመሯ ይታወሳል። በዛ ስትራቴጂዋ እስራኤል የነበራትን የሚሳኤል መከላከያዎች በአሮጌ ድሮኖችና ሚሳኤሎች በማስተፋት የሚሳኤል መከላከያዎቹ ቁጥር መቀነስ ሲጀምር በተራቀቁ ሚሳኤሎቿ ሰፊ ጉዳት ማድረስ ጀምራ እንደነበር ይታወሳል። ስለዚህ የአሁኑ ስትራቴጂም ከዛ የቀጠለ ነው። በመጀመሪያዎቹ የውጊያ ቀናት ድንገት ከፍተኛ ቦምብ በተለያዩ የኢራን ኢላማዎች ላይ በማዝነብ
የተጀመረው የአሜሪካ እስራኤል ጥቃት እንደቀጠለ ሲሆን በጥቃቱ የመጀመሪያ ቀን አያቱላህ ኻሜኒን ጨምሮ በርካታ የኢራን ባለሥልጣናት መገደላቸው ይታወቃል። አያቱላህ ኻሜኒ የተገደለው ቤተ መንግሥት ውስጥ ነው። የተገደለበት ሚሳኤል አሜሪካ ስሪት ሆኖ ከእስራኤል ጦር ጀት የተተኮሰ ነው። ሚሳኤሉ ብሉ ስፓሮ ይባላል ስሙ። ከጦር ጀት ወደ ምድር ነው የሚተኮሰው። መጀመሪያ ከሰማይ ኦተር አትሞስፈር በኩል ቀጥ ብሎ ወደፊት ለፊቱ ይጓዛል። ኢላማው ጋር ሲደርስ ወደ ታች ቁልቁል ይምዘገዘጋል። ጉድጓድ ሰርስሮ ይገባል። 6.5 ሜትር ቁመትና 1900 ኪሎ ግራም ክብደት ያለው በሶሊድ ፊውል ቡስተር ነው የሚነዳው። ከሶቪየት ሚሳኤል ተኮርጆ የተሰራ ሲሆን አንዳንድ አዳዲስ ነገሮች ተጨምረውበታል። አያቱላህ ኻሜኒን ጨምሮ በርካታ ባለሥልጣናት የነበሩበት የኢራን ቤተ መንግሥት ስር አዲስ ከምድር በታች የቦምብ መጠለያ መኖሪያ ተሰርቶ ለጊዜያዊ ኮማንድ ሴንተርነት ታስቦ የነበረ ቢሆንም የጦር ጀት አብራሪዎችን ጨምሮ ከፍተኛ ባለሥልጣናት ከቤተ መንግሥቱ ስር ወደ ተሰራው አዲሱ የመሬት ስር ቤተ መንግሥት ገብተው መኖር ሳይጀምሩ ነው እዛው ቤተ መንግሥት ውስጥ የተመቱት። የኢራቅ ጥቃት። ኢራቅ ውስጥ የሚገኙ የኢራን ደጋፊ ቡድኖች በአዲስ መነቃቃት ኢራቅ ውስጥ የሚገኙ የአሜሪካ ጦር ቤዞችን እያወደሙ ይገኛሉ። ጥቃቱ ወደ አዲስና አደገኛ ደረጃ እየተሸጋገረ መሆኑ ያሳያል ተብሏል። በኢራን የሚደገፈውና ኢስላሚክ ሬዚስታንስ በመባል የሚታወቀው የኢራቅ ሺአ ሚሊሻ ኔትወርክ አዲስ በለቀቀው ቪዲዮ እንዳሳየው ኢራቅ ውስጥ የሚገኙ የአሜሪካ ጦር ቤዞችን በክሩዝ ሚሳኤል ሲያወድም አሳይቷል። ጥቃቱ የተካሄደው በምሽት ነው። እስካሁን አሜሪካ በነገሩ ዙሪያ ያለችው ነገር የለም። ጥቃቱ የመጣው አሜሪካ ኢራንን መደብደቧን፣ ኢራንን በቀጠናው የሚገኙ የአሜሪካ ጦር ቤዞችና ሌሎች የአሜሪካ ተቋማትን ማውደሟን በቀጠለችበት በዚህ ሰዓት ነው። በተጨባጭ እየታየ እንዳለው ጦርነቱ አንዱ ሀገር ወደ ሌላኛው መሳሪያ በማስወንጨፍ ብቻ የተወሰነ አይደለም፣ ብዙ መልክ ያለው ነው። ከዛ ውስጥ አክሲስ ኦፍ ሬዚስታንስ በሚል ኢራን በመካከለኛው ምስራቅ የፈጠረችው ኔትወርክ አንዱ ነው። ኢራቅ ውስጥ የሚገኘው ኢስላሚክ ሬዚስታንስ የሚባለው ቡድን የኔትወርኩ አክቲቭ አባላት ከሆኑት ውስጥ አንዱ ነው። ኢራቅ ውስጥ የሚገኙ ታጣቂ ቡድኖች ጥምረት ነው። አሜሪካ ኢራን ጋር ጦርነት ውስጥ ከገባች በኢራቅና ጎረቤቶቿ የሚገኙ የአሜሪካ ወታደሮች ለመምታት ሲዝት ቆይተዋል። አሁን ክሩዝ ሚሳይሎችን ወደ አሜሪካ ጦር ቤዞች በማስወንጨፍ ዛቻ እውነት መሆኑን አሳይቷል። በሰሜን በኩል የሊባኖሱ ሂዝቦላ እስራኤል ጋር ከባድ ውጊያ ጀምሯል። በዚህ ውጊያ ሂዝቦላ ወደ እስራኤል ሚሳይሎችና ድሮኖች እያስወነጨፈ ሲሆን የየመኑ ሁቲ በበኩሉ ኢራን ላይ የሚደረገው ጥቃት ከቀጠለ በፍጥነት እቀላቀላለሁ ብሏል። ሁቲ ከዚህ ቀደም እስራኤል ጋር እና አሜሪካ ጋር በነበረው ጦርነት በሺና በመቶ ኪሎ ሜትር ርቀው የሚገኙ ኢላማዎችን እንዴት ሳይስት እንደሚመታ አሳይተዋል። በመሆኑም የአሁኑን የኢራን ጦርነት ሁሉም የኢራን ደጋፊ ቡድኖች ከተቀላቀሉት ከሜዲትራኒያን እስከ ገልፍ ድረስ ያካለለ ሰፊ የአካባቢያዊ ጦርነት ይነሳል ሲሉ ተንታኞች እያስጠነቀቁ ነው። በመሆኑም ከኢራቅ እስከ ገልፍ ሀገራት የሚገኙ የአሜሪካ ጦር ቤዞች ከተለያየ አቅጣጫ በገጠማቸው ጥቃት ከመቼውም በላይ አደጋ ውስጥ ናቸው ተብሏል። አሜሪካ ኢራቅ ውስጥ ሽብርተኝነት ለመከላከልና አካባቢውን ለመቆጣጠር በሚል በርካታ ወታደራዊ ቤዞችን አቋቁማለች። እነዛ ቤዞች አሁን ከመቼውም ጊዜ በበለጠ በአሜሪካና ኢራን መሃል በሚካሄድ ጂኦፖለቲካል ፍልሚያ የትኩረት ነጥብ ሆኗል። በመሆኑም በኢራቅ ሚሊሻ የተሰነዘረው ጥቃት ውጊያው ተፋፍሞ ከቀጠለ ኢራን ላይ ብቻ ተወስኖ የሚቀር አይደለም የሚል ግልጽ መልእክት ያዘለ ነው። በተያያዘ ዜና ይኸው የኢራቅ ቡድን ኤምኪው-9 ሪፐር የተባለ እጅግ ውድና ዘመናዊ የአሜሪካ ድሮን ኢራቅ አየር ክልል ውስጥ ሲበር መጥቶ መጣሉን ባሳየው ቪዲዮ አስታውቋል። ድሮኑ የተመታው ኢራቅ ሰላሀዲን አውራጃ ውስጥ ነው። በመሆኑም ኢራቅ የሚገኙ የሺያ ሚሊሻዎች ቀጥታ ወደ ጦርነቱ ለመግባት በር እያንኳኩ ነው። ይህ ጅምር የሚያሳየውም ያንን ነው። ቡድኑ በ24 ሰዓት ውስጥ ብቻ 29 ዘመቻዎችን አካሂዶ አብዛኞቹን ማሳካቱን ገልጿል። ሌላኛው የሺያ ሚሊሻ ቡድን በተመሳሳይ ሰሜን ኢራቅ ኢርቢል ወደሚገኘው የአሜሪካ ጦር ቤዝ የድሮን አንበጣ በማስወንጨፍ የአየር ኃይል ጦር ቤዙ ላይ ከባድ ውድመት ማድረሱን ገልጿል። ጥቃቱ አሜሪካ በገልፍ ሀገራት ካሏት ጦር ቤዞች በቅርብ ከተፈጸሙ ጥቃቶች ትልቁ ነው። የኢራን ሺያ ቡድን ከአሜሪካ ጥቃት ተሳትፎ ያለው ማንኛውም ሀገር ወታደራዊ አቅምና ኢኮኖሚ ጥቅም ኢላማችን ነው ብሏል። በሌላ በኩል አሜሪካና እስራኤል በሰሜን ኢራቅ ኩርዲስታን በኩል የኩርድ ታጣቂዎችን ወደ ኢራን በማስገባት የኢራን መከላከያ ከተለያየ አቅጣጫ ለመወጠር ያደረጉት ሙከራ መክሸፉን ኢራን ገልጻለች። ወደ ኢራን በኢራቅ በኩል የገቡ የኩርድ ታጣቂዎች ከበባ ውስጥ በመክተት አንድም ሰው ሳይቀር መደምሰሱና ኢራቅ ውስጥ የሚገኘውን ዋና ቤዛቸው ሙሉ ለሙሉ ማውደሙን የኢራን መከላከያ ገልጿል። This missile is considered to be one of the most advanced in the world, with a top speed of Mach 16 and the ability to carry a payload of up to 1,500 kilograms over a distance of 2,000 kilometers, with incredible accuracy. The Khorramshahr 4's design and capabilities demonstrate a sophisticated understanding of modern warfare's requirements,
where precision strikes from long distances can significantly impact the outcome of a conflict. Its advanced guidance systems ensure chilling accuracy, making it a formidable tool for deterrence and, if necessary, for precision strikes.